ሰላም ሰላም ዛሬ ደግሞ የማሳያችሁ በራሳችሁ ስልክ ወይም በራሳችሁ ላፕቶፕ እንዴት ቀጠሮ እንደምታስይዙ ፓስፖርት ቀጠሮ እንደምታስይዙ ነው። ሙሉ በሙሉ በራሳችሁ አፕላይ አድርጋችሁ በአዲሱ በፋይዳን ተጠቅማችሁ ማለት ነው። በአዲሱ ፖርታል ሙሉ በሙሉ ራሳችሁ ኦፕን አድርጋችሁ ቀጠሮ እንደምታስይዙ ነው ማሳያችሁ ማለት ነው። ስቴፕ ባይ ስቴፕ መከታተላችሁ እንዳትረሱ። በመጀመሪያ ወደ ክሮማችን እንገባለን ወይም ወደ ጉግል እንገባለን በስልክ ከሆነ ወደ ክሮማችን ከገባን በኋላ እዚህ ጋር ሰርች እናደርጋለን ፖርታሉን የምናገኝበት ዌብሳይት ማለት ነው። ኢ ፖርታል እንልና ኢ ፖርታል ፓስፖርት ኢትዮጵያ ብለን እዚህ ጋር ራሱ ያመጣልናል። ኢትዮጵያ ሶ ኢ ፖርታል ፓስፖርት ኢትዮጵያ ብለን ሰርች እናደርግና ይሄ መጀመሪያው ኢሚግሬሽን ሲቲዝን ሰርቪስ ይላል። እዚህ ጋር የኢትዮጵያ ካርታ አለ። ኢሚግሬሽን ሲቲዝን ሰርቪስ ሆሙ ይመጣልናል ማለት ነው። የመጀመሪያውን ይሄን ክሊክ እናደርጋለን። ሶ ሙሉ በሙሉ በራሳችሁ ነው የምትሞሉት ወይም በስልካችሁ መሙላት ትችላላችሁ ማለት ነው። እዚህ ጋር እንደዚህ አይነት ፊቸር ይመጣላችኋል። ይሄ ኦፊሻል ፊቸሩ ነው የፓስፖርት ቀጠሮ ማስያዣችሁ ማለት ነው። ሶ እዚህ ጋር ከገባችሁ በኋላ የመጀመሪያችሁ ከሆነ እንትን ተከፍታላችሁ። እዚህ ጋር ሳይን አፕ ታደርጋላችሁ። ኢሜይላችሁንና ስልክ ቁጥራችሁን ታስገቡለትና ሎጊን ትሉታላችሁ ማለት ነው። እኔ ግን ኦሬዲ ስለገባሁኝ እዚህ ጋር ቀጥታ ዋናው ፊቸር ላይ ነው ያመጣል። ሶ እዚህ ጋር አንዳንድ ነገሮችን ማንበብ ትችላላችሁ ኦፊሻል መሆኑን ማለት ነው። ሶ ቀጠሮ ካስያዛችሁ እዚህ ጋር ቼክ ስታተስ ትሉታላችሁ። ስታተሳችሁን ይነግራችኋል ማለት ነው ምን ላይ እንዳላችሁ። አዲስ ከሆናችሁ ደግሞ አፕላይ ትሉታላችሁ። እዚህ እንደምታዩት አፕላይ ትሉታላችሁ። እኔ አዲስ ስለሆነ አፕላይ ማድረግ ፈልገው አፕላይ እለዋለሁ። ሶ አፕላይ ስለው እዚህ ጋር ስለ ኢሚግሬሽን አንዳንድ ነገር ይነግረኛል። የፓስፖርቱን ሁኔታ ምናምን እዚህ ጋር ይነግረኛል። ሶስት ስቴፖች አሉ እዚህ ጋር። መጀመሪያ ኦንላይን አፕሊኬሽናችንን ሰብሚት እናደርጋለን። መጀመሪያ እዚህ ስቴፑ የመጀመሪያው አፕሊኬሽን ፕሮሰሳችን እዚህ ጋር እንደሚያሳየን መጀመሪያ በኦንላይን ወረቀታችንን የሚጠበቅብን ነገር አፕላይ እናደርጋለን። ከዛ ቬሪፊኬሽን አፖይንትመንት ዴት ቀጠሮ ይሰጠናል። ከዛ ያንን አሻራችንን ሰጥተን እንዲሁም ያስገባነው ወረቀት ትክክል መሆኑን መታወቂያችንና የልደት ካርዳችን ትክክል መሆኑን ያረጋግጣሉ በቀጠሯችን ቀን። ከዛ ባዮሜትሪክስ ወረቀቱን ካረጋገጡ በኋላ እዛ ከተቀጠራችሁ በኋላ ባዮሜትሪክስ ሰጣላችሁ ማለት ነው። አሻራችሁን ሰጣላችሁ። የዓይን አሻራ፣ የእጅ አሻራ፣ የፊት አሻራችሁን ሰጣላችሁ። ከዛ ፓስፖርታችሁን ትቀበላላችሁ ማለት ነው። ሞር ፕሮባብሊ በአዲሱ ሲስተም ረዘም የሚባል 3 ወር ነው። አጠረ ቢባል ደግሞ እንዳየ አካባቢው እንደ ሰው እንደበዛበት አካባቢ ማለት ነው። ምሳሌ አዲስ አበባ፣ ባህር ዳር ምናምን ከሆነ ብዙ ቀን ሊቆይባችሁ ይችላል። እንዲሁም ወደ ክልል ከተሞች ስትሄዱ ደግሞ ትንሽ ሰው ስለሆነ አፕላይ የሚያደርገው እንደ ሰዎቹ ብዛት ቀጠሯችሁ ሊረዝምና ላጥር ይችላል ማለት ነው። ከዛ እኔ የምፈልገው አሁን ስታርት አፕሊኬሽን እለዋለሁ። ይሄን ካነበብኩ በኋላ አፕሊኬሽኔን ይጀምራለሁ ማለት ነው። ሶ አፕሊኬሽኔን ከጀመርኩ በኋላ እዚህ ጋር ቅድም አፕላይ ያደረኩት አለ አፕላይ የሞላሁት አለ እዚህ ጋር ያሳየኋችሁ ማለት ነው። መጀመሪያ ስከፍት እዚህ ጋር ስሜን አስገብቻለሁኝ እና ስልክ ቁጥሬና የዲጂታል አይዲን አስገብቻለሁ ማለት ነው። መጀመሪያ ሎጊን ስትሉ መጀመሪያ ማለት ነው። እዚህ ጋር ይሄን ያመጣልኛል። አሁን ሰርቪስ ታይፑ ኦሪጂናል አይዲ ከኢትዮጵያ ውጭ ከሆናችሁ አይዲ አፕላይ ማድረግ ትችላላችሁ። ኢትዮጵያ አይዲ፣ ሬሲደንስ አይዲም እንደዚሁ ቪዛንም አፕላይ ማድረግ ትችላላችሁ እዚህ ላይ ማለት ነው። ነገር ግን እነዚህ አሁን ለአገልግሎት አይሰጡም። ካሚንግ ሱን ነው የሚሉት። ሶ እኔ ምን አፕላይ ማድረግ የምፈልገው ፓስፖርት ነው። አፕላይ ፓስፖርት እለዋለሁ ማለት ነው። ሶ ፓስፖርት የመጀመሪያ ጊዜ ነው ይላል። ለማሳደስ ምናምን ከሆነ የጠፋችሁ ምናምን ከሆነ ደግሞ ይሄን ክሊክ ታደርጋላችሁ። እኔ ግን አዲስ የመጀመሪያ ስለሆነ እዚህ ጋር አዲስ ብዬ አፕላይ አደርጋለሁ እሞላለሁ ማለት ነው። ሶ አፕላይ ፓስፖርት አዲስ ፓስፖርት አፕላይ ለማድረግ እዚህ ጋር ዘጠኞቹን ማለፍ አለባችሁ ማለት ነው። የመጀመሪያው ኮንዲሽኑን ተርምና ኮንዲሽኑን ታልፋላችሁ። እዚህ ጋር የሚነበበውን ታነባላችሁ። ያው ህጉን ማለት ነው። የኢሚግሬሽን ሰርቪስ ያሉት ህጎችን ሙሉ በሙሉ ያሳያችኋል። እዚህ ጋር ይሄንን በደንብ ካነበባችሁ በኋላ አክሴፕት ትሉታላችሁ ማለት ነው። ሶ ለምሳሌ እዚህ ጋር children should be physically present with your parent በመጀመሪያ ያው ልጆች ከሆኑ አፕላይ ከ18 ዓመት በታች ከሆኑ አፕላይ የሚያደርጉት ከፓረንቶቻቸው ጋር ፕሬዘንት መሆን አለባቸው ፊዚካሊ። እና እዚህ ጋር የተለያዩ ኢንፎርሜሽኖች አሉ ማለት ነው፣ ህጎች አሉ። እሱን አክሴፕት ትሉታላችሁ። የመጀመሪያውን አለፋችሁ ማለት ነው። ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ ይሄኛውን እዚህ ጋር ግሪን አድርጎ ያሳልፋችኋል። ወደ ሁለተኛው ስቴፕ ይሄዳችኋል ማለት 9ን አልፋችሁ
9 ካለፋችሁ በኋላ ሰሚት ስትሉት እዚህ ጋር ሪቪውን ሰሚት ለ9ኛ ላይ ማለት ነው። እዚህ እንደምታዩት እሱ ሰሚት ካላችሁ በኋላ የቀጠሯችን ቀን ታውቃላችሁ። ቀጣ በቀጠሯችን ቀን መሄድ ነው ማለት ነው። ሌላ ምንም እንትን የሚል የለም። 9 አሁን ሁለተኛው ላይ ደርሰናል። ሴሌክት አፕሊኬሽን ታይፕ አፕሊኬሽን ታይፓችንን ለቻይልድ ከሆነ ለህፃኖች ከሆነ ከ18 ዓመት በታች ከሆኑ እዚህ ጋር ቻይልድ እንለዋለን። ግን ለአዳልት ከሆነ ከ18 ዓመት በላይ ከሆነ ለአዳልት እንለዋለን ማለት ነው። ለቻይልድ ከሆነ ደግሞ ያው ቤተሰቦቻቸው ፓስፖርት ያላቸው ወይም ደግሞ ማታወቂያ ያላቸው ከሆነ እዚህ ጋር ታያይዛላችሁ ማለት ነው። የቻይልድ ከሆነ ነገር ግን እኔ የምፈልገው የዛሬ አዳልት ነው ስለሆነ አዳልት ለዋለሁ እዚህ ጋር ሶ ኔክስት ለዋለሁ ማለት ነው። ሶ ወደ ሶስተኛው ስቴፕ ደርሰናል። አፕሊኬሽን ዲቴይላችን ማለት ነው። ሶ አፕሊኬሽን ዲቴይላችን እዚህ ጋር አይደንቲፊኬሽን ታይፓችን ታስገባላችሁ። አይደንቲፊኬሽን ታይፕ ማለት ለምሳሌ እዚህ ጋር ቺን ከወደታች ያለችውን ባር ትነካላችሁ። ክሊክ ስታደርጓት እዚህ ጋር ሬሲደንስ አይደንቲፊኬሽን ካርድ ይላል። የመኖሪያ ቀበሌ የቀበሌ ከሆነ ማለት ነው። እዚህ ጋር ይሄን ክሊክ ታደርጉና የቀበሌያችሁን እዚህ ጋር ታስገባላችሁ። የተወለዳችሁበትን ሁኔታ ምናምን ታስገባላችሁ። ነገር ግን በቀበሌ አይደለም አፕላይ ማድረግ የምፈልገው። ሶ ገቨርንመንት አይደንቲፊኬሽን ካርድ ለምሳሌ ስራ ያላችሁ ሰዎች ከሆናችሁ ደግሞ የገቨርንመንትሊ የተሰጣችሁን ሰራተኛ መሆናችሁን የሚያረጋግጥ አይዲ ያላችሁ እሱን አፕላይ ማድረግ ይችላላችሁ። ለምሳሌ ይሄን እንደዚሁ ትሞላላችሁ ማለት ነው። እኔ ግን በፋይዳ ነው አፕላይ ማድረግ ፈልገው እዚህ ጋር ፋይዳ ነምበር ይላል። ሶ በፋይዳ አፕላይ ያደርጋለሁ ማለት ነው። ፋይዳ ነምበር ይላል። ሁሉም ሰው ፋይዳ አለው አሁን ላይ። ሶ በፋይዳ አፕላይ ማድረግ ይችላላችሁ ማለት ነው። ሶ ፋይዳ አለዋለሁ እዚህ ጋር ፋይዳ ቁጥሬን አስገባለሁ አይደንቲፊኬሽን ካርዴን። ሶ እዚህ ጋር አይዲ ቁጥሬ ይሄ ነው። ሶ ይሄን አይዲ ቁጥር አይደንቲፊኬሽን ነምበሬ ማለት ነው። ሶ ይሄን ዩዝ አድርጌ ላስተካክለው እንዴ ሶ ይሄ ነው አይደንቲፊኬሽን ነምበሬ ዩዝ አደርጋለሁ ማለት ነው። ይሄን ሶ ወደ ታች መጣና አፕሊካንት ዲቴይል ነው። ሶ ለራሴ ስለሆነ አፕላይ ማድረገው ዲቴይልን አስቀምጣለሁ። መጀመሪያ ስሜን እዚህ ጋር አስገባለሁ ሰኢድ ይላል። ሶ የአፕሊኬሽን ዲቴይልን አስገባለሁ። በአማርኛም እዚህ ይጠይቀኛል ማለት ነው። በአማርኛም ማስገባለታለሁ። እዚህ ጋር በአማሪክ ነው። እዚህ ጋር ደግሞ ስታር ምልክት አለ እንደምታዩት ግዴታ ነው ማለት ነው። ይሄን ማስገባት ግዴታ ነው። ሶ እዚህ ጋር ፋዘር ኔም አስገባው ይለኛል። ሶ መሐመድ ይላል። ሶ በይሄኛውም ግዴታ ነው እነዚህ ሁለቶቹ ማለት ነው። ሶ ግራንድ ፋዘር ኔም በእንግሊዘኛ እዚህ ጋር በአማርኛ ሶ መሳሳት የለባችሁም። ፓስፖርታችሁ ላይ የሚቀመጠው ይሄ ስለሆነ በፍጹም መሳሳት የለባችሁም ማለት ነው። በፍጹም መሳሳት የለባችሁም። ለምን ፓስፖርት ነምበራችሁ ፓስፖርታችሁ ላይ የሚቀመጥ ነገር ስለሆነ ማለት ነው። ሶ እዚህ ጋር ሴክሳችሁን ትመርጣላችሁ። ግዴታ ነው። ሜል ነኝ እኔ። ሶ ሜል እላለሁኝ። ሶ እዚህ ጋር የተወለዳችሁበትን እዚህ ጋር በርዝ ዴት ነው የሚለው። ይሄኛውን መሳሳት የለባችሁም ግዴታ ፓስፖርት ላይ ስለሚያረጋግጡባችሁ ማለት ነው። ሶ ዓመተ ምህረቱን እዚህ ጋር ታስገባላችሁ። ለምሳሌ እኔ 2006 ነኝ። ሶ 2006 በፈረንጆቹ ማለት ነው። ግሪጎሪያል ነው። በኢትዮጵያ ሙላ ከፈለጋችሁ ኢትዮጵያ ትልጣላችሁ። እኔ በግሪጎሪያል ስለምፈልገው በግሪጎሪያ 2006 ያደርጋለሁኝ። ሶ ወሩን ታስገባላችሁ እዚህ ጋር ኖቬምበር ከዛ 24 ቀን 24 ነው። ሶ 24 ስለሆነ የተወለድኩት ማለት ነው። ሶ እዚህ ጋር ሴሌክት ዴት የተመረጠው ቀን በግሪጎሪያል ፍራይዴይ ኖቬምበር 24 2006 ይላል 2006 ማለት ነው። አርብ ህዳር 15 1999 ማለት ነው። ሶ ይሄንን ሴሌክት ታደርጋላችሁ። ትክክል ከሆነ መቀየር ከፈለጋችሁ ደግሞ እዚህ ጋር ይሄኛውን ክሊክ ታደርጋላችሁ። ለምሳሌ 2005 ከሆነ 2005 ከዛ ኖቬምበር ከዛ ቀኑ 24 እዚህ ጋር ቲውስዴይ ኖቬምበር 24 2005 ይላል። ሶ ሐሙስ ህዳር 15 1998 በኢትዮጵያን ማለት ነው። ሶ ኮንፊርም ትሉታላችሁ። ካልፈለጋችሁ ደግሞ ክሊር ትሉታላችሁ ማለት ነው። መቀየር የምፈልጉ ካላችሁ ሶ እዚህ ጋር ኮንፊርም እለዋለሁ ማለት ነው። እኔ ኮንፊርም ካልኩ በኋላ እዚህ ጋር በአማርኛ በኢትዮጵያ በግሪጎሪያልም አስቀምጡልኛል፣ በኢትዮጵያም ካላንደር አስቀምጡልኛል ማለት ነው። ሶ አዳልት አፕሊካንት መስት ቢ 18 ይርስ ኦልደር ከ18 በላይ መሆን አለበት ሰውየው ማለት ነው። እኔ እዚህ ጋር 20 ዓመቴ ነው። ሶ 20 ከ18 ዓመት በላይ ስለሆንኩኝ አዳልት ነኝ ማለት ነው። ሶ ኢትዮጵያ አውቶ ከቨር ሶ ኢትዮጵያዊ ዜጋ መሆን አለበት። ፓስፖርት ከኢትዮጵያ ውጭ ያለ ሰው አይሰጠውም ማለት ሶ ለምሳሌ እዚህ ጋር እዩት ናሽናሊቲ ይላል። ዜግነት ኢትዮጵያዊ ራሱን ብሎታል ማለት ነው። እዚህ መቀየር አይችልም። እዚህ ጋር መቀየር ስለማይቻል ኦልሬዲ በራሳችሁ ኢትዮጵያዊ እንደሆናችሁ ፖርታሉ ያሳውቃችኋል ማለት ነው። ከዛ ሪጅናችሁን ታስገባላችሁ። ሪጅን ኦፍ ዘ በርዝ
የተወለዳችሁበትም ማለት ነው። ሶ አምሃራ ከሆነ እንደዚህ፣ አዲስ አበባ ከሆነ አፋር ከሆነ እንደዚህ በስፔሊንግ ያስቀምጡላችኋል። ሶማሌ ከሆነ ትግራይ ከሆነ እንደዚህ ማለት ነው። ሶ የፈለጋችሁትን ትመርጣላችሁ ማለት ነው። እኔ አምሃራ ለዋለሁኝ። ሶ በርዝ ፕሌሳችሁን ታስቀምጣላችሁ እንደዚህ ማለት ነው። ፕሌስ ኦፍ በርዛችሁን እንደዚህ ታስቀምጡና ኮሬክትሊ መቀመጥ አለበት ይላል። ማክሲመም 30 ካራክተር ነው መሆን ያለበት። እንግሊዝ ኦንሊ ነው። በእንግሊዝኛ በአማርኛ ማስቀመጥ አትችሉም እዚህ ጋር፣ ወይም በሌላ ቋንቋ ማስቀመጥ አትችሉም ማለት ነው። በእንግሊዝኛው ነው ማስቀመጥ የምትችሉት እዚህ ጋር። ይሄም ፓስፖርታችሁ ላይ እዚህ ጋር ባይዘው ሁሉም ነገር ፓስፖርታችሁ ላይ ኮፒ ፔስት ይደረጋል ማለት ነው። በስነ ስርዓት ማስቀመጥ አለባችሁ። በርዝ ሰርቲፊኬሽን ነምበር በርዝ ሰርቲፊኬሽን ነምበራችሁንም ታስቀምጣላችሁ። ነገር ግን ይሄ ግዴታ አይደለም። እንደምታዩት ስታር የለውም እዚህ ጋር። አሁን በርዝ ፕሌስ ይላል፣ ፕሌስ ኦፍ በርዝ ይላል አይደል? ፕሌስ ኦፍ በርዛችሁ ስታር አለው ግዴታ ነው ማለት ነው። እዚህ ጋር ግን በርዝ ሰርቲፊኬት ነምበራችሁ ግዴታ አይደለም ማለት ነው። 17 ዲጂት ነምበር ኦንሊ ነው። ካላችሁ ካገኛችሁ አሁን ለምሳሌ ቁጥሩ ካለ ማስገባት ትችላላችሁ ማለት ነው። እኔ ላስገባ ወይስ ልተው አለኝ፣ ግን ኦልሬዲ አሁን ግዴታ ስላልሆነ ልተውና ሌላ ጊዜ እንትን እለዋለሁ። እንትኑ ወረቀቱ ላይ ሌላው እንትኑ ላይ ዶክመንቱ ላይ የዛው እንትን እለዋለሁ ማለት ነው። ሶ ነገር ግን ጀስት ለመሙላትም ትችላላችሁ እናንተ። እኔ ግን ልተው። ሶ ኦኩፔሽን ይላል፣ ስራችሁ ምን እንደሆነ ታስገባላችሁ። እዚህ ጋር ሰርች ታደርጋላችሁ ከፈለጋችሁ። ኤስቲዩ ለምሳሌ ለምሳሌ እኔ ስቱደንት እለዋለሁ ማለት ነው። የፈለጋችሁትን ስራችሁን ታስገባላችሁ ማለት ነው። እናንተ ዌተርም ከሆናችሁ እዚህ ጋር እንደሚለው ዌተርስ ኤንድ ዊቨር፣ ቫይስ ሚኒስትር፣ ቫይስ ፕሬዚዳንት፣ እዚህ ጋር ቫይስ አምባሳደር የፈለጋችሁትን ማለት ነው። ሶ ማሪታል ስታተስ ይላል፣ ሲንግል፣ ሜሪ፣ ዲቮርስ፣ ዊዶ እና ዊዶወር። ሶ እዚህ ጋር ሲንግል ከሆናችሁ ሲንግል ትላላችሁ፣ ሜሪ ከሆናችሁ ሜሪ ናችሁ፣ ዲቮርስ ከሆናችሁ ደግሞ ያው ዲቮርስ ትላላችሁ፣ የሞተባችሁ ካላችሁ ደግሞ ይሄኛውን ትነካላችሁ ማለት ነው። ሶ እዚህ ጋር እኔ ሲንግል ነኝ፣ ሲንግል ልዋለሁ ማለት ነው። ሄይታችሁን ታስገባላችሁ። ሄይታችሁን ታስገቡት 1.8 ለምሳሌ ቁመታችሁ 1.7 ከሆነ 1 ሜትር ከ70 ከሆነ 170 ብላችሁም ታስገቡት። እንደምታዩት እዚህ ጋር ቁጥሩ ከ20 በታች የሆነ የለም አይደል? ሄት ከ20 በታች የሆነ የለም። ከ3 ሜትር በላይ የሚሆነ የለም ሰው ሆኖ ማለት ነው። ሶ በዚህ ዲጂት ውስጥ መሆን አለበት። ለምሳሌ 200 ካላችሁ 2 ሜትር ነኝ እያላችሁ ነው ማለት ነው። 100 ካላችሁ 1 ሜትር ነኝ እያላችሁ ማለት ነው። ሶ እኔ 1.80 ነኝ ማለት ነው። 1.80 ብላችሁ ታስገባላችሁ፣ ወይም 1.8 ሜትር ከ80 ማለት ነው። ሶ ታስገባላችሁ። እንደዛ አድርጋችሁ አይ ከለራችሁን እዚህ ጋር ትመርጣላችሁ። ባይ ዲፎልት ኢትዮጵያን ብላክ ነው የአይን ከለራችን። ሄር ከለራችንም እንደዚህ ታስቀምጣላችሁ። ብሎዲ፣ ብራውን፣ ሬድ ሶ የፈለጋችሁትን። ሞር ፕሮባብሊ ኢትዮጵያን ብላክ ነው ጸጉራችን። ሶ ብላክ ብላችሁ እንትን ትላላችሁ ማለት ነው። ሶ ይሄንን ታረጋግጣላችሁ በትክክል መሙላታችሁን። ከዛ ወደ አራተኛው አሬሳችን እንሄዳለን ማለት ነው። ወደ አራተኛው እንሄዳለን። ሶ ሴፍ ትሉትና ወደ አራተኛው ይወስደናል። ይሄኛውም ግሪን አድርጎላችኋል። ግሪን ካረገላችሁ እዚህ ጋር እንደምታዩት በትክክል ሞልታችኋል ማለት ነው። አሬስ ላይ ትሄዳላችሁ። አሬስ ላይ ያው ያላችሁበትን ሜን አሬሳችሁን አሁን ላይ ያላችሁበትን ነው። ይሄ ከፓስፖርት ጋር ምንም የሚያገናኘው የለም። ሶ ፓስፖርታችሁ የት ቦታ እንደምትቀበሉ የሚያሳይ ነው ማለት ነው። ለምሳሌ እዚህ ጋር ስድስተኛው ላይ አፖይንትመንት ይላል። ለምሳሌ እናንተ አዲስ አበባ ሆናችሁ፣ ለምሳሌ ባህር ዳር ሆናችሁ አዲስ አበባ አፖይንትመንት መቀጠር ከፈለጋችሁ እዚህ ጋር ነው የምትቀይሩት ማለት ነው። ግን አድሬሳችሁ ሜን አድሬሳችሁን ታስቀምጣላችሁ እዚህ ጋር ማለት ነው። ያላችሁበትን አድሬስ ለምሳሌ አማራ ትላላችሁ፣ ሪጅናችሁን እዚህ ጋር ለምሳሌ አዲስ አበባ ከሆናችሁ አዲስ አበባ ትሉና ዞናችሁን ታስቀምጣላችሁ። እዚህ ጋር አዲስ ከተማ ሰብሲቲ፣ ቦሌ ሰብሲቲ እዚህ ጋር። እኔ ግን አማራ ክልል ስለሆንኩኝ አማራ ላለውን ከዛ ዞኔን እዚህ ጋር ሎድ ያደርግልኛል አማራ ስላልኩት ማለት ነው። ሶ ዞኔን እዚህ ጋር አማራ ክልል ያሉት ዞኖችን ያመጣልኛል ማለት ነው። አርጎባ፣ ልዩ፣ አዊ ሶ እዚህ ጋር ብዙ ዞኖች አሉ ያመጣልኛል ማለት ነው። ሶ እኔ እዚህ ጋር ደቡብ ወሎ የሚላለ ደቡብ ወሎ ነኝ ማለት ነው። እኔ ሶ ደቡብ ወሎ ብዬ ይሄን ክሊክ አደርጋለሁ ማለት ነው። ወረዳይም እንደዚሁ ያስመርጠኛል ከደቡብ ወሎ ባሉት ወረዳዎች እዛ እንደዚህ ከመረጥኩ በኋላ እዚህ ጋር በወረዳ ውስጥ ያሉት ቀበሌዎች ምረጥ ይለኛል። ሶ ብዙ ወረዳ ስላለ እንትን ይላችኋል፣ መፈለግ ነው ቀስ ብላችሁ። ሶ ሲቲያችሁን ታስገባላችሁ እዚህ ጋር ሲቲያችሁን ታስገባላችሁ። ሞር ፕሮባብሊ ኢዚ ነው ይሄኛው ፓርት።
ይሄኛው ግዴታ ስለሆነ ደግሞ እንትን ትላላችሁ። ግዴታ ፓርት እነዚህ ስታር ያላቸው ግዴታ ናቸው። ይሄውን ሪጅን ውስጥ ግዴታ ነው። እነዚህ ልጆቹ ግዴታ አይደሉም። ሶ እዚህ ጋር እንትኑ ሲቲዩም ግዴታ ነው ማለት ነው። ሶ ይሄን ካስገባላችሁ ሆም አድሬሳችሁን ታስገባላችሁ። ሆም አድሬሱ 80 ካራክተር ነው መያዝ የሚችለው። ሆም አድሬሳችሁን ሙሉ በሙሉ ከዚህ ትጀምራላችሁ። አምሃራ ትላላችሁ። አምሃራ ለምሳሌ አዲስ አበባም ከሆናችሁ አዲስ አበባ ብላችሁ ትጀምራላችሁ። ሆም አድሬስ ማለት ነው። አምሃራ ከዛ ኮማ ታደርጉና ሳውዝ ወሎ ከዛ ወረዳውን ታስገባላችሁ። ወረዳው ደግሞ ከዛ ሃውስ ነምበር አድሬስ ስለሆነ ሆም አድሬሳችሁ ሃውስ ነምበር ካላችሁ ሃውስ ነምበር ብላችሁ እንደዚህ ቁጥር ታስገቡላላችሁ ማለት ነው። እንደዚህ ኦልተርኔቲቭ አድሬስ ሌላ አድሬስ ካላችሁ እንደዚህ ኦልተርኔቲቭ አድ ትሉታና አድ ሌላ ተጨማሪ አድሬስ ታስቀምጣላችሁ ማለት ነው። ከዛ ይሄን ካረጋግጣችሁ በኋላ ትክክል መሆኑን ኔክስት ትሉታላችሁ ማለት ነው። አምስተኛው ላይ ይደርሳል። ኮንታክት ነምበራችሁን እዚህ ጋር ቅድም ያስገባችሁት መጀመሪያ ፖርታሉ ላይ ስገቡ ኒው ናችሁ ወይስ ኦሬዲ ያላችሁ አካውንት ላችኋል። ኒው ከሆናችሁ ሳይን አፕ ነው የምትሉት። አዲስ ካልሆናችሁ ደግሞ ሳይን ኢን ትሉታላችሁ ማለት ነው። ሶ መጀመሪያ የምታስገቡት እዚህ ጋር ስልክ ቁጥራችሁንና ኢሜል አድሬሳችሁን ታስገባላችሁ እንደምታዩት እዚህ ጋር ማለት ነው። ስልክ ቁጥርና ኢሜል መጀመሪያ ስለምጠይቃችሁ እዚህ ጋር ባይ ዲፎልት ራሱ ሞልቶ ይጠብቃችኋል። ግን መቀየር የምፈልጉ ከሆነ አድ ትሉታላችሁ እዚህ ጋር፣ ወይም መጨመር የምፈልጉ ከሆነ አድ ትሉታላችሁ እዚህ ጋር ሌላ አካውንት ሌላ ቁጥር ታስቀምጣላችሁ ማለት ነው። ነገር ግን ስለማልፈልግ አንድ ቁጥር ስለሚበቃኝ ሪሙቭ ትሉታላችሁ ማለት ነው። ሪሙቭ ካላችሁ በኋላ ሴቭ ትሉታላችሁ፣ ኔክስት ትሉታላችሁ። ሶ ወደ ስድስተኛው ይሄዳል ማለት ነው። ስድስተኛው ላይ ደርሰናል። ሶ ስድስተኛው፣ ሰባተኛው፣ ስምንተኛው እነዚህ በጣም ወሳኝ ናቸው። ስድስተኛው ለምሳሌ የቀጠሯችሁን ቀጠሮ የት እንዳለ ቦታችሁ የት እንዳለ እና ኤንሮልመንት ኦፊስ ለምሳሌ ካንትሪው ባይ ዲፎልት ኢትዮጵያ ነው። ኢትዮጵያ ውስጥ ነው አገልግሎት መሰጠት የሚችለው ማለት ነው። አፖይንትመንት ዴታችሁ ኢትዮጵያ ትሉታላችሁ። ካንትሪውን ኤንሮልመንት ኦፊሱ ዝጋ ያው ትመርጣላችሁ ያላችሁበትን። ይሄ ቀጠሮ የምትስተናገዱበት አሻራ የምትሰጡበት ቦታ ነው ማለት ነው። ግዴታ እናንተ አቅራቢያችሁ መሆን አለበት ማለት ነው። ሶ የፈለጋችሁ ትመርጣላችሁ። ዝጋ አቃቂ አለ፣ ዝጋ አዳማ አለ፣ አርባ ምንጭ አለ፣ ባህር ዳር አለ፣ ቦሌ አለ፣ ባሌ ሮባ ማለት ባሌ ሆራ አለ፣ ዝጋ ደብረ ብርሃን እያላችሁ ትመርጣላችሁ። ደሴ ትላላችሁ። ዝጋ የፈለጋችሁ ትመርጣላችሁ። ሶ እኔ ለምሳሌ ባህር ዳር ልበለው ዝጋ። ሶ እናንተ የሚፈልጋችሁበትን ዝጋ ምን ይላል ያስቀምጥላችኋል። ኤንሮልመንት ኦፊሳችሁ ስልክ ቁጥራቸው ምናምን ያስቀምጥላችኋል። እዚህ ጋር ቦታውን ያስቀምጥላችኋል። እዚህ አድሬሱ አምሃራ ሪጅን ጣና ሰብሲቲ ኢንፍሮንቶ ፖሊስ ኮሚሽን ይላል። ሶ ይሄ የባህር ዳር ኢሚግሬሽን ኦፊስ የሚገኝበት ቦታ ነው ማለት ነው። ሶ ቦታውንም እዚሁ ይነግራችኋል ማለት ነው። የሚገኝበት ቦታ ለምሳሌ አቃቂ ላድርገው እኔ አቃቂ ካረኩ በኋላ ቦታውን ይነግራችኋል። አዲስ አበባ አቃቂ ቃሊቲ ሰብሲቲ ወረዳ 8 እና እንደዚህ እያለ ይነግራችኋል ማለት ነው። ቦታውን አቫይሌብል አት ኦፊስ ቦታውን የሚነግራችሁ እንዲሁም ስልክ ቁጥራችሁ ምናምን ኦፊሱ ታገኛላችሁ ይላችኋል። ሶ የፈለጋችሁትን እየቃገራችሁ ቦታውንም እዚሁ ይነግራችኋል ማለት ነው። ሶ ዝጋ ምን ይላል? I will collect my document at ያስገባችሁት ቦታ ላይ ዝጋ የምትጠይቀውን ዶክመንት የልደት ሰርቲፊኬቴን መቀበል መታወቂያዬና ዲጂታል አይዲን እንዲሁም አሻራዬን የሚሰጠው እዚህ ባህር ዳር ሰብሲቲ ነው ብዬ ሞላሁኝ ማለት ነው። እናንተም ሞሉበት ቦታ ላይ እዛው ነው ወረቀታችሁን የምትሰጡት ማለት ነው። ሶ ዋናው ደግሞ እዚህ ላይ ሰርቪስ ታይፓችሁ ነው። በ5 ቀን ሰርቪስ ማግኘት ትችላላችሁ። በ5 ቀን ውስጥ ፓስፖርት ማግኘት ትችላላችሁ። ለምሳሌ ዛሬ ከሞላሁኝ አፖይንትመንት አቫይላቢሊቲ ዛሬ ከሞላሁኝ ነገ ቀጠሮ ይሰጠኛል ማለት ነው። ይሄኛውን 5 ብዬ ከመረጥኩ ለምሳሌ እዚህ ጋር 5 ሰርቪስ ካልኩኝ ዛሬ ከሞላሁት ጨርሼ ነገ ቀጠሮ ይሆናል። አሻራ ምናምን ሰጥቼ እመጣለሁ ማለት ነው። ነገ ሄጄ ግን እዚህ ጋር ይሄ ሞር ፕሮባብሊ ከፈለጋችሁ ትሞላላችሁ። እዚህ ጋር ፕሮሰስ ታይሙ 5 ቢዝነስ ዴይ ነው። 5 በተከታታይ 5 ቀናቶች የሥራ ቀናቶች ማለት ነው። ሶ ይሄኛው በ5 ቀን ውስጥ ይደርስላችኋል። ሰርቪስ ፊ ደግሞ 20 ሺህ ብር ነው ማለት ነው እንደምታዩት እዚህ ጋር። ኖርማል ሰርቪሱ ደግሞ እዚህ ጋር በ45 ቀናት ውስጥ ይደርስላችኋል ይላል። በ45 ቀናት ውስጥ ይደርስላችኋል ወይም እስከ 3 ወር ማለት ነው። እስከ 3 ወር 60 ቀን ነው 3 ወር ነው 2 ወር
ሶ እዚህ ጋር በ45 ቀን ውስጥ ይደርስላችኋል ይላል። ሞር ፕሮባብሊ ግን እስከ 3 ወር ይቆያል። ሶ 5000 ብር ነው እዚህ ጋር ደግሞ የምትከፍሉት ማለት ነው። ሶ እኔ ይሄ ኖርማል ሰርቪስ እንለዋለሁ። ሶ አፖይንትመንት ዴታችሁን ትመርጣላችሁ። ክፍት የሆነ ቀን ለምሳሌ መሄድ የምፈልጉበትን ቀን ማለት ነው። ሶ ሴፕቴምበር ውስጥ ነው ያለው። ለምሳሌ አሁን ሐምሌ አሁን ያለነው ሞር ፕሮባብሊ ሐምሌ ውስጥ ነው። ሶ ሴፕቴምበር ውስጥ ወይም መስከረም ላይ ነው አገልግሎቱ የሚሰጠው ማለት ነው። እንደዚህ ስናደርገው ምንም አይነት ቦታ የለም። ኦገስት ላይ ለምሳሌ ምንም አይነት ቦታ የለም። ሶ እኛ ማግኘት የምንችለው እዚህ ጋር ሴፕቴምበር ወይም መስከረም ላይ ነው ማለት ነው። አሁን ሐምሌ ላይ ነው ያለነው። ሶ ኦልሬዲ ለቀጠሮ 2 ወር መጠበቅ አለብን ማለት ነው። ቀኑ እዚህ ጋር ክፍት የሆኑ ቀኖች አሉ። እዚህ ጋር ለምሳሌ በ10 መምረጥ ከፈለኩ እኔ መስከረም 10 ማለት ነው። መስከረም 10 ዝጋ ሴፕቴምበር 10 ማለት ነው። ሶ በይሄኛው በፈረንጆቹ ነው ሴፕቴምበር 26 ማለት ነው። በእኛ ደግሞ በኢትዮጵያን ደግሞ ስንት ነው ማለት ነው። ዝጋ ያስቀምጥላችኋል። ለቀጠሮ የመረጣችሁ ቀን በግሪጎሪያን በፈረንጆቹ ከሆነ ሴፕቴምበር 10 ቲዩስዴይ ማክሰኞ ቀን ማለት ነው። ማክሰኞ ቀን ነው ወይ ቲዩስዴይ ሐሙስ ቀን ማለት ነው። ሶ በኢትዮጵያን ደግሞ ሐሙስ ጿግሜ 5 ጿግሜ 5 ለምሳሌ ይሄን ጿግሜ 5 ኮንፊርም ካረኩት ዝጋ ያስቀምጥልኛል ጿግሜ 5 እንደመረጥኩኝ ማለት ነው። ሶ ዝጋ አፖይንትመንት ታይፒን ወይም ደግሞ ታይሜንም ይነግረኛል ማለት ነው። ታይሙ ስንት ነው? ለምሳሌ ከ2 ሰዓት እስከ 3 ሰዓት 17 ቦታ አላችሁ። 17 ከ2 ሰዓት እስከ 3 ሰዓት እዚህ ጋር ከ3 ሰዓት እስከ 4 ሰዓት ከ4 ሰዓት እስከ 5 ሰዓት እያላችሁ ትመርጣላችሁ። ከሰዓትም ከሆነ በዚህ መንገድ ትመርጣላችሁ። እኔ ከ9 እስከ 3 ሰዓት እስከ 10 ሰዓት አድርጌዋለሁ። ከ3 ሰዓት እስከ 4 ሰዓት አድርጌዋለሁ እዚህ ጋር። ከዛ ኔክስት ትሉታላችሁ ማለት ነው። ሶ ኔክስት ካላችሁ በኋላ ሪኳየርመንት ዶክመንት ታስገባላችሁ። እዚህ ጋር ግዴታ የሆኑ ዶክመንቶች ናቸው። አውተንቲኬት በርዝ ሰርቲፊኬት ማለት ነው። በርዝ ሰርቲፊኬታችሁን ታስገባላችሁ። በርዝ ሰርቲፊኬታችሁ አውተንቲኬት መሆኑን በምንድነው ታረጋግጡት? ከጀርባ ማህተም ያስፈልገዋል። ለምሳሌ ልክ እንደዚህ ማለት ነው። ይሄ በርዝ ሰርቲፊኬት ነው። አውተንቲኬት ማለት ይሄ ከጀርባው የተመታ ማህተም ያስፈልገዋል ማለት ነው። ግዴታ ነው ይሄ። ሶ አውተንቲኬት በርዝ ሰርቲፊኬት ይላል ይሄኛው። አውተንቲኬት በርዝ ሰርቲፊኬታችሁን እዚህ ጋር አፕሎድ ትሉታላችሁ። አፕሎድ ካላችሁ በኋላ ቹዝ ፋይል ትላላችሁ። ሶ ያስቀመጣችሁ ፋይሉን ያስቀመጣችሁበት ቦታ ትሄዱና ለምሳሌ እኔ እዚህ ነው ያስቀመጥኩት። ይሄን ክሊክ አደርጋለሁ ማለት ነው። ሶ አስቀመጠው እዚህ ጋር ራይት አድርጎልኛል ማለት ነው። ሶ ሴቭ ለዋለሁ። ካስገባው በኋላ ሴቭ ለውና ትንሽ ጠብቀዋለሁ ማለት ነው ሴቭ እስከሚያደርግ። ሶ አውተንቲኬት በርዝ ሰርቲፊኬትን አስገብቼለታለሁ። ፋይዳዬን አስገባለሁ ደግሞ ፋይዳችሁ ሁላችሁም ስላላችሁ ፋይዳ ጀስት ቦታው አለበት እንትነው ታሳዩታላችሁ። ዝጋ ኦፕን ትላላችሁ። ሶ ዝጋም ራይት አድርጎልኛል ሴቭ ለዋለሁ ማለት ነው። ሶ ሁለቱን አስገብቻለሁ ማለት ነው። ካስገባው በኋላ ሴቭ ለዋለሁ ኔክስት ለዋለሁኝ። ሶ ወደ 8ኛው ደርሻለሁ። ኦፕሽናል ዶክመንቶች ካሉ የተለያዩ ለምሳሌ የተለያዩ ዲቴይሎች ማስገባት ከፈለጋችሁ እዚህ ጋር ነው የምታስገቡት። ግን እኔ አልፈልግም ኔክስት ለዋለሁኝ። ሶ እዚህ ጋር ፕሪቪው ያሳያችኋል እስካሁን የሞላችሁት ነገር ማለት ነው። ማስተካከል የምፈልጉ ከሆነ እዚህ ጋር ኤዲት እያላችሁ ታስገባላችሁ። you can change anything after your application submit። አፕሊኬሽን ሰብሚት ካደረጋችሁ በኋላ ምንም መቀየር አትችሉም። በምንም ተአምር መቀየር አትችሉም። ሶ አሁን እዚሁ ላይ ኤዲት ማድረግ ትችላላችሁ በደንብ አያያችሁ ማለት ነው። ከዛ ሁሉን ካረጋገጣችሁ በኋላ ኮንፊርም ትሉታላችሁ ማለት ነው። ካረጋገጣችሁ በኋላ ኮንፊርም ትሉታላችሁ። ኮንፊርም ካላችሁ በኋላ ቀጥታ ወደ ምን ይወስዳችኋል? አፕሊኬሽን ሰብሚት ወደ ፕሮሰስ ኦፍ ፔመንት ማለት ነው። ሶ ወደ ፔመንታችሁ ታስገባላችሁ። ፕሮሰስ ኦፍ ፔመንታችሁ ወደዚህ ትሄዱና ይሄኛው ያው እንትናችሁ ነው ይዛችሁ የምትሄዱት ወረቀት ነው በቀጠሮአችሁ ቀን ማለት ነው። እዚጋ አፕሊኬሽን አይዲያችሁ እዛ አለ። እዚህ እንደምታዩት አፕሊኬሽን አይዲ አለ። አፕሊኬሽን ታይፑ ኒው ፓስፖርት ነው። ሰርቪስ ታይፑ ኖርማል ሰርቪስ ነው። ሶ እያንዳንዱ እንትን ትላላችሁ። አሁን መክፈል የምትችሉበትን መንገድ ያስቀምጥላችኋል። የምትከፍሉትን ብር ያሳያችኋል። እዚህ ጋር 5000 ራሱ ላይ ነው የምትከፍሉት። ሶ ወደ ቶታል ፔመንቱ ወደ እንትኑ ወደ ምከፍሉት ነገር እዚህ ጋር ሪዳይሬክት ያደርጋችኋል ከፈለጋችሁ ማለት ነው። እኔ ግን እናንተ ለማሳየት ስለሆነ እዚህ ድረስ ከመጣ ይበቃኛል ማለት ነው። ሶ እናንተ እዚህ ሪዳይሬክት ካራችሁ በኋላ ብራችሁ ከከፈላችሁ በኋላ ይሄን ወረቀት በፒዲኤፍ ዳውንሎድ ታደርጉታላችሁ። ከዛ ይሄን የቀጠሯችሁ ቀን እዚህ ጋር አፖይንትመንት ዴት ይላል። እዚህ ጋር
ይሄኛው ቀን መስከረም ጿግሜ ስንት ነው? ጿግሜ 5 ላይ ማለት ነው። ጿግሜ 5 ላይ ትሄዳላችሁ ከ2 ሰዓት እስከ ከ3 ሰዓት እስከ 4 ሰዓት ማለት ነው። ሶ ይሄን ይዛችሁ ይሄን ወረቀት ይዛችሁ ትሄዳላችሁ፣ አሻራ ትሰጣላችሁ። ከዛ 15 ቀን ጠብቃችሁ ፓስፖርታችሁን ማግኘት ትችላላችሁ ማለት ነው። ኢትስ ኦል አባውት ዘ ፓስፖርት። ሶ ይህ ነበረ። ሰብስክራይብ ማድረግ እንዳትረሱ።